ሳያስብ ነው ግን ልጁ በርግጥ አስቦም አይደለም ጫራ አረገብኝ እዚህ ጋር ታፌ እዚህ ክንዴ ላይ የዛን ቀን በቃ መውጣት እንዳለብኝ ከዛ ቤት ወሰንኩኝ አሰሪን ነገርኳትኝ ልጅሽ ከባድ ነው አልቻልኩም ቀርብ ያለሁኝ ስለዛ ወይ ቢሮ መልሽኝ አሊያም አሳፍሪኝ አልኳት የዛንን በቃ የዛ ቤት ከሲኦልነት ወደ ገሃነም የተቀየረ አንቺ አለችኝ አንቺ ለኔ እንደዛ አልሽኝ ምን አጎደልኩብሽ ምን አጣፋው ከተማይሽ ሄዳለሁ ትወስደኛለሽ በርግጥ እናቴ ጋር ሲሄድ ይዤሽ ሄዳለሁ እኔ እንደውም ሌላ ሰራተኛ ከቤት እንዲወጡ እንኳን አልፈቅድም ነበር አለች እውነት ነው ያልነገርኳችሁ ቀለል አድርጌ እየተውኩት ኃይለኛ እንደሆነች እሰማ ነበር ከእናቷ ቤት በሚሰሩት ሰራተኛ ላንቺ ግን ጥሩ ናት ይሉኝ ነበር እናም ያቺ ቃል ከአንደበቴ ወጣ በ8ኛ ወር ናይቲንግ ሶ 8ኛ ወር ላይ ነው ይሄን የተናገርኩት ካሜራ በፊትም ዙሪያ በሙሉ አለ ቆሻሻ ለጣፋውን ካን ከወጣው ያ ተጣፋለች የሚለው ነገር ውስጥ ስላሰበ ለሷ አስፈቀጃት ነው ቆሻሻ ልደፋንላታለኝ ካሜራውን ታበራለች እጄ ደፋለሁ እመጣለሁ ትንሽ ቆይቼ ከሆነ ለምን ቆየሽ ነው ይባላል ምግብ ተከለከልኩ ቤት ውስጥ ምግብ አታብሲ ተባልኩኝ በፊት ምግብን ጽዳትም ነበር አይሰራ ተባልኩ ምክንያቱም ለነሱ ባበሰልኩ እኔ ምበላለሁ አስፔዛ መግዛት አቆመች አንድ ከበዝ በ3 ቀን አንዴ ከገዘች እስከ 6 ቀን አትገዛም ድጋሚ አይበሉም እነሱ ከውጭ ኦርደር ይደረጋል ትንሽዬ ምግብ ነው በልቶ ጨርሶ እዛው ባስኬት ውስጥ ቆሻሻ ውስጥ ተጥላለች ደም ውሃ በሃይላንድ እሷ ክፍል 1 ልጇ ክፍል 1 ድጋሚ ወደ ኪችን አይገባም በቃ ሲኦልና ስቃ ራብ ነው ከቤት ሱቅ መውጣት አልችልም አይፈቀድም በር የሚቆለፍ ነው አንደኛው በራል በሪሞት ነው የሚከፈተው ትልቁ ሪሞት ይዛ ትሄዳለች አንደኛው ደግሞ የሚቆለፍ ነው እንደዛ የሆነ 9 ወር ሆነኝ በ11ኛ ወር ፕሊስ አልኳት ተቀየረች ምክንያቱም አንድ ቃ ከጠፋ ከቤት ውስጥ እኔ ነኝ ማንንም አይደለም አንቺ ነሽ የሚባለው ልጁ ሚስበር እኔ ነኝ የሆነ ነገር ምንም ይሁን ከዳማ ነው የሚባለው በቃ ከዳማ ሰውት ከዳማ እንደዛ ያረጋች ከዳማ ምንም ይሁን በቃ ከዳማ ናት የሚባለው እንጂ ካሜራ ልኩ ቤት ውስጥ የሆነ ነገር ታያለች ግን አንቺ ነሽ የሚባለው ልጄን አናደሽው ነው እሱን ካን መሆን ካሜራ ከፍተሽ እንኳን በየሱ መሆን ካየች አንቺ አናደሽው እንጂ ልጄ እንደዛ ያለ ባህሪ የለውም የሆነ ነገር ሀፕን ይፈጠር እኔ ነኝ ተጠያቂ በእንደዚህ ሁኔታ 11 ወር ሞላኝ አንድ ብርጭቆ ተሰበረ እጄ ላይ 100 ድርሃም ቆረጠችብኝ ለአንድ ብርጭቆ የክፋት ሆኖ ደግሞ አንድ ሳህን ተደገመ በተመሳሳይ ቀን ሰን በማግስት ከሱ ደግሞ ሳህንን ስገዛ 300 ድርሃም ነው ግን ላንቺ አስቴት አርጌልሽ 180 ይበለኝ 200 ብቻ እንደዛ የቆረጠችብኝ ማለት ነው ምክንያቱም አንድ ሳህን ነው ማችነቱ ጎሏል ነው ያለችኝ ሁሉንም ውሰጂ እንግዲህ ሸክላ ሳህን ነው ወዴት ነው የሚወስደው ብርጭቆም እንደዛ ነው ያለችኝ ብርጭቆን ውሰጂ እኔ ተመሳሳይ ሙሉ ነው የምፈልገው እንዴ ማለት ታውቃለች ወራይል በእንዲህ ሁኔታ እህቶቼ 1 አመት ቆየው ተቀየረችብኝ እሷ ስለተቀየረች እህቶቿ ቤተሰቦች አረብ ደግሞ ክፋታቸው በጀማዓ ነው እናንተን ጥምድ ሲያረጉ አንዱ ከጠመዳችሁ በግሩፕ ነው የምጠሏችሁ በቃ በግሩፕ እግዚአብሔር በቃ ሙሉ ቤተሰብ ይጠምዳችኋል እናቷ ቤት ሲሄድ እንደ ውሻ ነው የምታየው እንደዛ እሷ ሲባል እንዳልነበርኩ እሷ ጋር ሰራተኛ በቃ ሰራተኛ አይቀርም መጥፎ ናት እስከ አብይት ጌታ መድሃን ለያ ጊዜ ማልፎ ዛሬ እየሳኩ እንደቀልድ ላውራ እግዚአብሔር እንደ ውሻ ነው የምታየው ቀዛ መጥፎ ናት ሰራተኛ ታበላሻለች አትቅረቡ ከሷ ከዚህ በፊት ምን ነበር ሲባል ነበር ማንኛውን ነገር ሲደረግ እሷን ጠይቋት እሷ ታሳያችሁ ጥሩ ናት ጎበዝ ናት ልምድ አለኝ እንዳልኳችሁ ሌላ ሀገር ምግብ ማብሰል ይችላል ምንም ነገር ይችላልኝ ቋንቋ ይችላልኝ አልወድም እንጂ አይደው እና በቃ ተወዳጅ ነው ፌመስ ነበርኩ እዛ ቤት በጥሩነት ማለት አሁን በተቃራኒ ያ ሁሉ ታጥቶ ተረስቶ ጥሩ አይደለችም መጥፎ ናት በቃ እሷ ከኔ ጋር የሆነ ሰራተኛ ካለ ምን ያርክሽ ነው ከሷ ጋር ምን እየመከረችሽ ነው እግዚአብሔር እንደዛ ነው መባል የተጀመረ ተጣላው ማርያምን ጥልት ነው ያደረገው ጥልት እንዱ አይኔን ባያዩ ዛቤት ግን ይዛይ ትሄዳለች የክፋት ነው እንደም አንዳንዴ ለፕሊስ እናትሽ ቤት ይዘሽኛ አትጅም ግን በጣም ብዙዎች ናቸው ይሰበሰባሉ አረቦች ተሰበሰቡ እስከ ነዘር ማንዘራቸው ነው በቃ ዛቤት
ስንቱን አሳለፍኩኝ። ማርያም ስንቱን አሳለፍ። ስንቱን ቻላችሁ እስቲ በህይወታችሁ ለምን ምን ገጥማችሁ ይሆን? እግዚአብሔርን ስንት ስቃይ ያሳለፍ እና ከበደኝ፣ አልቻልኩም። ከዛ ቤት ያለኝ አማራጭ መጥፋት ነው። ህገወጥ መሆን አልፈልግም። በህይወቴ የቀረችኝ 1 ዓመት ነበረ። እሱን ጨርሼ ሀገር ቤት መግባት ነበረ የምፈልገው እና እንደምንም መጨረስ አለብኝ ብዬ እየታገልኩ ባለው ሰዓት ላይ በቃ ባሰችብኝ። እራብም አልቻልኩም። ማርያምን በጣም ይርበኛል። በሰጠችኝ በደሞዝ ወጥቼ እንዳልገዛም አይፈቀድልኝም። ከቤት እቃ ጠፋ ነው የሚባለው። የሆነ እቃ ይዘሽ ወጥተሽ ለሶ ሰጥሻል ነው የምትለኝ። የሆነ ነገር የትም ጥላትም እኔ ነኝ። የሆነ ነገር ይሁን በቃ እኔ ሱቅ ላይ እቃ ልትገዛ በጭንቅላቷ ላይ ያሰበችውን አልገዘችውም አይደለ? ገዝቻለሁ ነበር እዚህ ወር የታለ ወይን ነው የምትለኝ። እግዚአብሔርን አሁን ያለኝ አማራጭ ከዛ ማርያም በቃ ማሰብ ሁሉ ያቃተኝ። የሆነ ነገር እጄ ላይ ይሸረሳለሁኝ ገና ለገና። አሁን በምን ላይ ነው የምትጮህብኝ? ልጁስ መጥቶ ይተክስብኛል ወይ ብላ ይለማመድብኛል ወይ? በቃ ሰቀቀን። ከዛን በዛ ላይ ደግሞ ከኢትዮጵያም የሆነ የማልፈልገው ድምጾች አሉ እየተደወለ ችግሬን ስናገር ያንን ችግሬን የሚረዳኝ ሰው ማንም የለም ከእህቶቼ ከወንድሞቼ ባስተቀር። መድኃኒዓለም ላለቅስ ነው ላለማልቀስ እሞክራለሁ። ምክንያቱም ቪዲዮዎችን እናቴ በሆነ አጋጣሚ ካየች እንድከፋት ስለማልፈልግ እኔ እየሳቅኩ ጀምሬ እንደሳቅ መጨረስ ነው የምፈልገውና ከዛን ምንድነው የተፈጠረብኝ? በጭንቅላቴ ላይ ወጣው። ከዛ ቤት ጣፋው። በቃ ወጣው። ግን ለመውጣት በቃ ላሳጥር ብዬ ነው የተውኩትኝ። ቀላል አልነበረም። ያች ራሷን የቻለች ሌላ ታሪክ ናት። እንዴት አድርጌ ከዛ ቤት እንደወጣው እኔና አንድ እግዚአብሔር ነው የምናውቀውና ጣፋው። ጠፍቼ ጓደኛዬ ነበረች ተቀበለችኝ። እዛ ቤት የሰው ድምጽ አስጠለኛል። ሴትዮ ተኝቼ የሴትዮ ጩኸት ጭንቅላቴ ላይ መጣብኛል። ልጁ ሲያደርግብኝ የነበረ ነገሮች ሁሉ እንደዚህ በቃ ለስም አይን ጨፍኛለሁ አይደል? እንደዚህ እዛ ቤት የነበረ በሙሉ ጭንቅላቴ ውስጥ ያለ እሱ ነው። በህልም ያያት አለሁኝ። እግዚአብሔር በእውኔ ስለዛ ቤት አስባለሁኝ። አሁን ለእናንተ ሳወራቸው እንደዚህ ቀላል ብዬ ነው አይደለም። ለቤቴን ግን ያሳለፉት ስቃይ በቃላት ተገልጾ እንደዚህ አይታሰብም እና አልፏል። ተመስገን። ከዚያን 1 ወር ካረፍኩ በኋላ በቃ ከራሴ ጋር ነኝ ብዬ ራሴን አመንኩ። የሆነ ያስቀመጥኩት እቃዎችን ማሰብ ማለት በፊት የሆነ እቃ አስቀምጬ እረሳለሁኝ። ምክንያቱም ጩኸት እዚህ ጋር ሞልቶብኛል። ከኢትዮጵያ የማልፈልግ ድምጾች ነበሩ በስልክ የምሰማቸው። በቃ በጣም ህይወቴን የሚበጠብጠኝ ድምጾች ነበሩ። ያኛው ከዛኛው ጋር እንደዚህ ተጋጨና እህታችሁ እናቴ መጅኑና ሳልባል እንደዚህ ሳልታሰር እግዚአብሔርን ማርያምን የእናቴ አምላክ እንደምወዳት ድንግል ወላዲተ ቃል እብድ የምንባለው ለዚህ ነው። በዛች ደቂቃ ውስጥ አለማበዴ እግዚአብሔር ይመስገን። ደቂቃ በዛች አመት ላይ ከዛን የሆነ ስራ አገኘው። የክፋት ሆኖ ያገኘው ስራ አሮጊት ዳይፐር መቀየር ነበር። ምክንያቱም ስራ ፈትቼ 1 ወር ተቀምጫለሁ። ኢትዮጵያም ደግሞ ብር ይፈልጋል። ስለዚህ አሮጊቷ ጋር ሄድኩኝ። አሮጊቷ ደግሞ አታስተኛኝም፣ በሽተኛ ናት። ማታ ወይ ስትል ታድራለች። እኔ እህታችሁ እነሳለሁኝ ከአንድ ጎና ወደ አንድ ጎን እቀይራታለሁኝ። አችልም የኔ እናት። ከዛን እንቅልፍ ማጣት የዛች የድሮዋ የሴትዬ ያጫጫታ አለ አልተጠረገም። እዚህ ከኢትዮጵያ የምሰማው ክፉ መርዝ የሆነ ቃላቶች አለ ጭንቅላቴ ውስጥ። እሱም አለ ሰው እያስጠላኝ መጣ። ሰው እያስጠላኝ መዝሙር መስማት እየተውኩ መጣ ምናምን ነገር። ከእግዚአብሔር ጋር አኩርፌ ቁጭ እንደው ማናስታርቀኝ እናቴ። ሰው ከእግዚአብሔር ጋር ያኩርፋል። እኔ አኩርፌ ቁጭ ማርያምን ለምን ከእግዚአብሔር ጋር እንደተቆራረፍ። ከዛ ቤት 2 ወር ሰርቼ ውጭ ተባልኩኝ። ከዛ ስራ መውጣቴ ጥሩ ነው ግን ፈልጌ አልነበረም። ብቻ ውጭ ተባልኩኝ። ምክንያቱም በቂ እንቅልፍ ስለሌለኝ ስራ በአግባብ እየሰራሁ አልነበረም። ግማሽ እሰራለሁ፣ ግማሽ እረሳለሁ። የሆነ ሰዓት ላይ ሲደክመኝ ትቼ እተኛለሁኝ። እኔና ሰዎች ስራ አልተግባበንም። ከዛ ቤት ወጣው ማለት ነው።